አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ውድና የተከበራችሁ የጋሙ እጅግ በጣም ደህና ነኝ። እናንተ እንዴት ናችሁ? ዛሬ ሁለት ነገሮችን ነው ይዤ የመጣሁት። አንደኛ ዱባይ ላይ ኦንላይን ወርቅ ለምትገዙ ሰዎች ኦሬዲ እና ምን መሰላችሁ ከኦንላይን ወርቅ የምትገዙ ሰዎች ዋጋም ግራምም እየተጭበረበራችሁ እንደሆናችሁ ሌላ ልማት ታውቃታላችሁ። ወርቅ በአንድ ወቅት ትሸጥ ነበር። እንዲሁም ከማን ጋር ነው ተደባድባ ከፋሲካ ጋር ተደባድበው ምናምን ከፋሲካ ጋር ተደባድበው ብዙ ነገር ላይ ደርሰው ነበረ። እና ምን ልላችሁ ፈልጌ ነው ብዙ ጊዜ ወርቅ መግዛት የምትፈልጉ ሰዎች ወርቅ ግራሙንና ዋጋውን ብቻ ሳይሆን ውስጡ ብረት ሻግ ተደርጎም ሊሸጥ ይችላል። እንዲህ አይነት ገጠመኝ ሳውዲ ላይ ፖሊስ አጋጣሚ በለድያ አጋጣሚ ፍተሻ ባደረገው አግኝቷልና እንዲህም አይነት ነገሮች ሊኖሩ ስለሚችሉ ግራም ስትገዙ 600 ሺህ ብር ተበልታችኋል እኮ ብዬ ብላችሁ አታምኑ። ከአቅማችሁ በላይ ስለሆነ እቺ ወረኛ ነች ብላችሁ ልትሄዱ ትችላላችሁ። ግን እሺ አጣሩ፣ ጠይቁ። ስንት ነው የተሰጠኝ ሜኪንግ ቻርጅ በሉ። ከዛ በኋላ ሜኪንግ ቻርጅ የተሰጣችሁን በአንድ ግራም ስንት ነው ሜኪንግ ቻርጅ የተሰጣችሁ፣ የዛን ቀን የወርቅ ዋጋ ደግሞ ስንት ነው ብላችሁ ጠይቁ። እነሱን አትጠይቁ። እነሱን ሜኪንግ ቻርጅ ከገዛችሁበት አትጠይቁ። ከሌላ ቦታ ጠይቁ። ከእነሱ ጋርም ጠይቁ። ወርቅ ስልክ ኦንላይን ባትገዙ ባይ ነኝ። ሌላው ነገር እንኳን ኖርማል ነው። ወርቅ ስልክና ምንድነው መድኃኒት ኦንላይን እንዳትገዙ። በአካል ሄዶ እንደ መግዛት የሚሆን ነገር የለም። ሁለተኛው መልእክቴ ደግሞ የቻርጀር ሞተርና መኪናዎችን እባካችሁ አሁን ላይ በጣም ጥንቃቄ አድርጉ። አንድ የ16 ዓመት ልጅ ትላንትና እዚህኛ ጋር አርፏል። ኖክሳይት ላይ ያረፈው በቻርጅ ባጃጅ ምክንያት ነው። እንዴት ነው ያረፈው ካላችሁ 2 ሰዓት አካባቢ ነው። ሰው ጭኖ እየመጣ አጋጣሚ ሰፈር ሲደርስ ቻርጅ ይዘጋበታል። ከዛ ቻርጁን ባጃጁን እየገፋ እስከ ቤት ሄደ። 2 ሰዓት ከምናምን ላይ ቤት ገባና እንደገባ ቻርጅ ስለዘጋበት ቀጥታ ቻርጅ ነው የሰካውና አንስቶ ነው ያፈረጠው። ደሙን የዘንድሮ የመብራት ቆጣሪ እንደ እንትን አይደለም፣ እንደ ድሮ አይደለም። ድሮ የመብራት ቆጣሪ ሰው ኮንታክት ሲያደርግ ይመልሳል። የአሁን ቆጣሪ ግን አዲስ የመጣው ቆጣሪ አለና ደማችንን ምጥጥ አድርጎ ያደርቀናል እንጂ ይገልናል እንጂ አይምረንም። እና ምንድነው እና ጥንቃቄ አርጉ ለማለት ያክል ነው። ምን ልላችሁ ፈልጌ ነው ምንድነው የተፈጠረው? ያው እንደነገርኳችሁ ገባ፣ ቻርጀር ሰካ። ሲሰካ አንስቶ አፈረጠው። ቤተሰቦቹ ተደናግጠው አሸዋ ውስጥ ቀበሩት። በባህል ምን ይባላል? መብራት የያዘው ሰው መብራት ይዞ ያፈረጠ ሰው አሸዋ ውስጥ ሲቀበር ደሙ እንደ አዲስ ይዘራል የሚባል አባባል አለና ያ የባህል ሕክምና ስላለ ቤተሰቦቹም ሆነ አካባቢ ሰው ተሯርጦ አሸዋ ውስጥ ነው የቀበሩት። አሸዋ ውስጥ ከቀበሩት በኋላ ምንም ለውጥ አላዩበትም። ራሱን እንደሳተ ነውና ከዛ ተሸክመው አመኑ ሆስፒታል የሚባል አለ። እዛ ሲወስዱት ኦሬዲ ህይወቱ አልፏል። አስክሬን ነበረ ይዞ የገቡት። በጣም ከባድ ነው ለእናት። ደረሰልኝ እቺ እናት ልጇን እዚህ ቦታ ያደረሰችው ፎሶሴና ኩርኩፋ ቂጣ በጎመን ሸጣ ነው እዚህ ያደረሰችውና በጣም ብዙ ለፍታለች። ይሄ ሰፈር ገና ሲቆረቆር የመጀመሪያ የገባች ነዋሪ እሷ ናትና በዛ ነው ልጆቿን እያሳደገች ያላችሁ። የእሱ የበታች ሌላ 2 ታናሾች አሉት። የሃይ ስኩል ተማሪ ነው። ደረሰልኝ ቢያግዘኝ ብላ ነው እንግዲህ ፎሶሴ ኩርኩፋ ሸጣ ባጠራቀመችው ብር
ይሄንን ባጃጅ የገዛችለት ግን ይህ ባጃጅ ለመለወጥ ለስራ ያሰቡት ባጃጅ ለሱ ህይወት መጥፊያ ሆናለች። እና በጣም ነው የሚያሳዝነው። እናትየው በጣም ልቧ ተሰብሯል። ትልቅ አዘን ውስጥ ናት። እኔ ወደፊት እምፈራላት አይምሮዋን እንዳትስት ጭምር ነውና ይሄንን ሞተርና የኤሌክትሪክ ሞተርና የኤሌክትሪክ ባጃጅ የምትገዙ ሰዎች አንደኛ ስለ ፕሮዳክቱ እውቀት ሳትሉ ወይ ስልጠና ሳትወስዱ ባትገዙ፣ ከገዛችሁ ደግሞ በጣም ፍጹም ጥንቃቄ የሚፈልግ ነው። ለምሳሌ አሁን አንዳንድ ኢንፎርሜሽን ሰብስቤ እንደሰማሁት ከሆነ ላባጆ ውስጥ እንኳን ሲታጠብ ይነዝራል አሉ። ላባጆ ውስጥ የኤሌክትሪክ ባጃጅ ሲጸዳ ይነዝራል። ሶ የዚህን ያህል አደጋ አለው። እንኳን መብራት ላይ ተሰክቶ ሳይሰካም ባጃጁ ራሱ እንደ ባጃጅ ኤሌክትሪክ ኮንታክት እንደሚያደርግ ነው እየነገሩን ያሉት። ለእናቱ መጽናናትን እመኛለሁ። አላህ ሰብሩን ይስጥሽ የሞተውን ልጅ እና በጣም የሚያሳዝን ነው የነበረው ሁኔታ። መጽናናትን እመኛለሁ። ጓደኞቹ ደግሞ ሲያሳዝኑ ከትምህርት ቤት ባነር አሰርተው ምናምን መተው እናቲቱ ጭራሽ ልታብድ በቃ ልጆቹ ስታይ መምህራኖቹን ልጄን እኔ አጋጣሚ ሄጄ ነውና ልጄን ውጤት እንዳትቀንሱበት እሺ። ልጄን መቼም እናንተ ታውቁታላችሁ አይደል? ልጄ ባህሪው መልካም ነው አይደል? ውጤት እንዳትቀንሱበት እንዳትጥሉት እሺ። ዘንድሮ ልጄን አሳልፉልኝ ትላለች። መምህራኖቹ ዳይሬክተሮቹ ምናምን መጥተዋልና በቃ የሆነ እንደ ሾጥም እያደረጋት ነውና እኔ በጣም እኔ ሰው ሞቶ አልቅሼ አላቅም። በሷ ሴትዮ ነው ያለቀስኩትና መምህራኖቹን ዶክተሮች ዳይሬክተሩን እንዲያንቃ ነው ልጄን ውጤት እንዳቀንሱበት። ልጄ እኮ ጥሩ ልጅ ነው፣ ጥሩ ባህሪ ያለው እናንተ መስክሩልን፣ ዘንድሮ እንዳጥሉት ልጄን አሳልፉልኝ እያለች ስለምን የነበረውና በጣም ነው ያዘንኩት። በጣም ነው የከፋኝ። በቃ ማለት ታሞ እንኳን ቢሆን ችግር አልነበረውም። ድንገት ጠዋት ወጥቶ ሲሰራ ውሎ ማታ መጥቶ እንግዲህ ቤት ውስጥ መሞት ምን ማለት ነው? ከባድ ነው ለአንድ እናት በጣም ከባድ ነውና በጣም ነው ያሳዘነችኝ። ምን ለመናገር በጣም ነው አንጀቴን የበላችኝ። በቃ ይሄን ኤሌክትሪክ ሞተር እና የኤሌክትሪክ ባጃጅ እባካችሁ አትግዙት። በቃ የቤንዚሉን ግዙት። ቤንዚል ካለ ትሰራላችሁ፣ ከሌለ ታቆሙታላችሁ። እኔ አንጀቴ ርር ነው ያለው እሷ እያለች ወላሂ ላዚ በጣም ከባድ እና ሰሞኑን በጣም የመብራት አደጋ አርባ ምንጭ ውስጥ በርክቷል። ጥንቃቄ እያደረጋችሁ በጣም ጥንቃቄ ያስፈልጋል። እና የቪዲዮ ከተመቻችሁ ሼር ማድረግ ያው ትንሽ እንትን አልኩኝና አፍንጫዬም ታፈነ። ቪዲዮውን ሼር ማድረግ እንዳትረሱ፣ ላይክ አድርጉ፣ ሰብስክራይብ ማድረግም እንዳትረሱ። እወዳቸዋለሁ። ይህ የጋሙ ባልትና ቪዲዮ ነው። ጥንቃቄ